በጣም ተወዳጁና ጀግና ወንድማችን አዶናይ በአሜሪካ ዋሽንግተን ዲሲ ውስጥ በዛሬው ዕለት ገብቷል ማለት ነው። የሄደበትም ዓላማ ህጻናቶችን ለማገዝ የሚረዳ የድጋፍ ስብስብ ነው የሄደበት ማለት ነው። ውድ ተመልካቾቻችን ከዚህ ወጣት ብዙ ነገር ልንማር እንችላለን እና ከመነሻችን እስከ መድረሻችን ድረስ እንሰራለን ብለን ከጣርን የማናረገው የማንሰራው ነገር የለምና የአዶናይን ነገ የሚኖረው ፕሮግራም ሁላችንም ሼር ኮፒ ሊንክ በማድረግ እንድንታደም ሲል በትህትና ይጠይቃል ማለት ነው። ሀገራችን ኢትዮጵያ ሁሌም ከፍ ትላለች። እንዲሁም እርስ በራሳችን ለመደጋገፍ እንሞክር። በተለይ የሰው ልጅ ሲያድግ እንቅፋት የምትሆኑ ሰዎች ህሊናችሁን ወደ መልካም ነገር ልታመጡት ይገባ ማለት ነው። ሀገራችንን ሰላም ያድርግልን በያለንበት ይጠብቀን። አዶናይን በሰላም የሄደበትን ስራ ጨርሶ ወደ እናት ሀገሩ በሰላም እንዲመለስ ሁላችን ጸሎት ይሁን እና በነገው ዕለት በዛሬው ዕለት ወደ 9,000 ወደ 10,000 የሚጠጋ ሰው ሲከታተል ነበረ። ነገ ቀን ላይ ጀምረው ስብሰባውን ይጀምራሉ ማለት ነው። ሁላችሁም እየገባችሁ ቤቱን ደመቅ ያደረጋችሁ በሉት። እዚህ ጋር የተረዳሁት ነገር አቀባበል በቃ ኢትዮጵያዊነታችን እዚህ ጋር እያሳየ ማለት ነው። እኛ ኢትዮጵያኖች እርስ በርሳችን ስንከባበር የሚያምርበት ለአዶናይ ጫማ የጠረገለት ሰው ያውን ሊደነቅ ይገባል። ምክንያቱም አቀባበል ባህላችን ነው። ሰዎች እንግዳ ወደ መድረካችን ወይም ወደ ሀገራችን ሲገባ ያለን አቀባበል ልክ እንደዚህ ነው ማለት ነው እና በጣም ደስ የሚል አቀባበል ነው። እንዲሁም ደግሞ ታዋቂ ቲክቶከሮችም አሉበት። የሚገርም ነው። በሰላም እንደሚጠናቀቅ ሙሉ ተስፋችን ነው። እንዲሁም ደግሞ አካውንቱን እየገባችሁ ቼክ አድርጉለት። ኮፒ ሊንክ ወይም ሜሴጅ ያደርጋችሁ እናበረታታው ማለት ነው። በጣም የብዙዎቻችን ወጣት አንቂ ወጣት ነው አዶናይ። የአሜሪካ ቆይታውን እንግዲህ በጉጉት እንጠብቀዋለን። የነገ ላይቭ ፕሮግራሙን በጉጉት እየጠበቅን አብረን እንታደማለን ማለት ነው። በጣም ደስ የሚል ነው። ኢትዮጵያ ለዘላለም ትኖር በሚለው መስፈርታችን እንጓዛለን። ለስኮ ወደ ነገው ቅዳችን እና አቀባበሉ በጣም ደስ ይላል። በፍላወር እንዲሁም ደግሞ በጫማ መጥረግ ሲተባበሩት ነበረ እና ሁላችንም ለመስራት እንጣር እንጂ ሰውን ለመጣል አንሩጥ፣ ለመስራት እንሩጥ ማለት ነው። የሰራ የበላና የተማረና የሰራ ሰው ወድቆ አይወድቅ ነው የሚባለው አባባል ምሳሌ ያነጋገር አለ ማለት ነው እና ሀገራችን ከፍ ትበል፣ ህዝቦቿ የሚደሰቱ፣ ሰላምን ፍቅር ለሁላችንም ያብዛልን። በነገው ዕለት ደግሞ ምን እንደሚከሰት አብረን እናያለን ማለት ነው። በዋሽንግተን ዲሲ ላይ ቆይታው ምን ይመስላል የሚለውን የማጠቃለያ ፕሮግራም ላይ እንሰማለን። እስከዛው ግን ዌልካም በሉት ማለት ነው። ኮሜንት ላይ እንኳን ደህና መጣ አዶናይ እንኳን ደህና መጣ እያላችሁ አቀባበል አድርጉለት ማለት ነው። ዌልካም እያላችሁ ይመቻችሁ። እኛም ቤትንም ሰብስክራይብ ያደርጋችሁ